በቃ ግርም ነው እንዴት ሰው አጣች እንዴት አንድ የሚከተለኝ ሰው አጣች እንንቃ እያልኩ ነው ትውልዱ መንቃት አለበት እያልኩ ነው እየለፈለፍኩ ነው በጣም የሚያሳዝን ትውልድ እኮ ነው በጣም እኮ አቺ ለስቲ አቤት ይማልኝ ያያውጋል እንደምን ነሽ ይወጋል ልጅ ነሽ አዎ እንደምን ነሽ እግዚአብሔር ደህና ነሽ ደህና ነኝ አንቺማ እዚሁ ቀያርልሽ እዚህ ቀን ተነቃሽ ትመስያለሽ እንዴት ነው ነቅተሻል አለባበስሽ ጥሩ ነው ብለናል ነቅተሻል አይመስለኝም የነቃሽ አይመስለኝም እውነቴን ነው ነቃን ብለን እንግዲህ ስልክም አስገዛው አሁን እኮ እያማረርኩ እኮ ነበር ትውልዱ አልነቀም ምን ማድረግ አለብኝ ብዬ እኮ በጣም ምሬት ውስጥ እኮ ጌታን እኮ ናውረድ ናውጣ እያልኩት እኮ ነበር እኔ ጠርጥሬያለሁ በርግጥ የሆነ አለባበስሽ እንደነቃሽ ያመላክታል ገባሽ ያልኩሽ ነገር ምንሽ ነገር ገብቶሻል እየገባኝ ነው አሁን እና ምንድነው አሁን ሐሳብሽ ማለት ብቻ መቼም እንግዲህ ብቻ በልቶ ብቻ ሞት ነው የሚል ተረት አለ ተረታል አባቶቻችን እና ማለት በዙሪያችን አሁን እኔ በዙሪያ ያሉ ሰዎችን ለማንቀት ቆርጬ ተነስቻለሁ አንቺስ እኔም አስቤያለሁ ያው ከቤተሰብ ጋር መግባባት አልቻልንም እንግዲህ ነግራቸውና እና ማለት ግጭት አለ ማለት ነው ቤታችሁ ብጥብጥ አለ ግጭትማ አለ አሁን ከማዘርጋ እኮ ይሄን ስልክ አስገዝቻ ምንም ልንስማማ አልቻልንም ነይ ቡናፊ በተፈሽ ምናምን እየተባለኩ ግራ ገብቶኝ አሁን እንደው ራሴን ባዝናና ብዬኩ ነው አሁን የወጣው ወደ ዳሪ እኮ ነው አሁን እኮ ነው ግራ የገበኝ ምን መሰልሽ ትውልድ አልነቀም ነው ይሄ እኮ ያለ መንቀት ችግር ነው ማውራው ነገር ይገባሻል የገባኝ ነው ያገኘሽኝ ነው አንተን አግኝቻለሁ ተገናኝተና ትውልዱ አልነቀም አሁን አገኘው ስትይ በአካል ያገኘሽኝ ነው አገኘው የምትያል እሱ አይደለም ነው እንዴ ያገኘው በሐሳብ መገናኘት አለ በመንፈስ አንድ መሆን መገናኘት መረዳት ነው ተረድቻለሁ እኔ እኮ ንቁ ነኝ ሲጀመር አሁን የነቀሽ የሆነ የዘለልሽው ነገር አለ እንጂ አሁን እየነቃሽ አሁን ካገኘሽኝ ወደዚህ እንኳን ትንሽ እየነቃሽ እየተጠጋሽ ነውና ይሄ ችግር ያለ መንቃት ችግር ስለሆነ እናትሽንም በዙሪያሽ ያሉ ሰዎችን አባትሽንም ወንድምሽንም እህትሽንም አጎትሽ አክስትሽ ጥቅሙ የጋራ ነው ገባሽ አገኘው ጥቅሙ የጋራ ነው ሰው ሲነቃ ትውልድ ሲነቃ ሀገርም አብሮ ይነቃል ትውልድ አብሮ ይሄዳል ይበራል እንዲሁ ስራ ሲያዝዟት መች ሜዳን የሚያሰኛት እንዲሆት ነው ደግሞ ወጣሩ የታባቷ ገበቻውን ሊባል ነው ቺቺ ወራዳ ምንድነው ደግሞ ጎረምሳን አስቀምጣ ነው አትራሽ ደግሞ የማን ተረድሻል ጎረምሳ ምን አባያለች ነው ምንድነው ምን ሆነ ልትደበድበኝ ነው ለባካችሁ እኛ እየደበደብን እንትን ምን ሰዎች አይደለም ልጅ እንደምፈልግ ይወድኩና አንተ ባቆልሽ አላዘዝም ልጅ ነው እባክህ ምን አርጊ ነው የምትይኝ እኔ ነፃነቴን እፈልጋለሁ ራሴን መቀየር እፈልጋለሁ አዎ ደግሞ ተሚውን ነው ደግሞ ተማርሽኝ እናቴ እኮ ነው ትላለኝ አንተ ቅድም እኮ ነግሬህ ነበር ቅድም ይኸውልህ እንጂ ያሰቃየችኝ ልቀቂኝ አልፈልግም እኔ ራሴን ማዝናናት እፈልጋለሁ መቀየር እፈልጋለሁ ይኸውልህ የኔ ልጅ ተኩልታኔ እኩል የምታወራበት አቅሙም የለም እናትህ እኮ ነኝ ይሄ እኮ ነው ችግሩ ያለ መንቃት ችግር በሽታው ያለ መንቃት ነው ታኝተሻልም ትሉኛላችሁ ጭራሻ በሽታው ያለ መንቃት ታኔ እኮ እንዳትነኪኝ አንተ ልጅ እኔ አልፈልግም ተቀጥልኝ ምን አርጊለምትኝ እኔ ራሴን ማሰብ መጀመሪያ መንቃት አለብሽ መጀመሪያ መንቃት አለብሽ እንጂ አይደለም መንቃት አለብሽ ምንድነው የማትነቂ እኔ እንደው ለአባትሽ ተናግሬ ዛሬ አትገቢያት ምን አርጊ ነው የምትሉኝ ራሴን መቀየር እፈልጋለሁ ለጅበት ሩፋሽ ቀጥል ስራሽን ነው እና በኋላ እሰራለሁ አሁን ራሴን ላዝናና ትንሽ ላዝናናይ ይሄን ሞባይል ስንገዛ እኮ ነው ነገር የጠፋ እንደው ያለውን የጎታ ደፍቼ ገዘውልሽ በቃ ሜዳ ለሜዳ ይዘሽው ትዞር ይጀምር መቀየር ስፈልግስ መቀየር እንደዚህ ነው አሁን ልቀቂኝ እኔ መቀየር እፈልጋለሁ እያልኩ አረ ወሰደት ይዋል ረዳኝ እያልኩ በቃ ሂዱና አንቀት መጣት ነቀም እኮ ሲጀመር ተኝተሻልም ይላልራሽ እንደተጎረምሳ ጋር እንታልኝ እናትሽ ወልጄ ጦጥ ባጠባው ጦጣሽ እንኳን ሲጀመር አንቺ መረዳታችን
ሲጀመር ነገሩ የት መጣው ደግሞ ተምረሽ ደግሞ አንቺ አስተምሪ ምን ብትማሩ አረጅ ተስተርጅናም እኮ ብትማሩ ትቀየራላችሁ ምን አገር የሚሉኝ እኔ እኮ ብቀየር እንኳን ላንቺ ለሀገር የምተርፍ ሰው ነኝ እኮ አንቺ ለሀገር የቤቱን ስራ ሳትታዘዥኝ እኔ ልቀየር እጠቅምሻለሁ ነው እኮ የምልሽ አትጥቀሚኝ የቤቱን ስራ ሳትሰሪ ሀገር መጥቀም ትያለሽ በስማፈስ እኮ መቀየር አይደለም ህጅማሽ እና ልታገለግይ ነው እንጂ ወለልኩሽ እንግዲህ ኋላ እንደምጠቅምሽ እኮ በኋላ ሲገባሽ ነው ተቆራረጥተኛ ነው ህጅ ቀጥይ መቼ ተረዳሽኝ እስኪ ተረጅኝ ለምን መረዳት ነው ደግሞ የምታወሪው ተረጅኝ እኮ ላንቺ ይጠቅምሻል አንቺም ንቂ እንዲህ አይነት ስልክ ላንቺም ልግዛልሽና እንዴት እንደሚሰራ ላሳይሽ ምን በለው ነው ደግሞ እንሽጣው ይጠቅምሻል ከምትደፊው አሁን ብትገዢልኝ ከዚህ በላይ ብር ነው የምታገኝ እንኳን ላንቺ ቀርቶ የሌለው ቤተሰብ ሁሉ ያሳድግልኝ የቅባትና የማበጠር ያያልሽ ስትሞድጅኝ አይደል እንዴት የምትወይ የገዛውልሽ ስልክ ምን ጠቅም ስላልተረዳሽኝ እኮ ነው እናቴ ብትረጅኝ እኮ እንደዚህ አትሆኝም ነበር እኔን ታረጅኝ እኔን አዳምጪኝ እንቀር እና ብርፈምስ እዚያ ስር ምንድነው የምትሰሪ ዛፉ ስር ምንድነው የምትሰሪ እሺ ዛጋ ላይቭ ገብቼ ከሰዎች ጋር ሁኜ በቃ መፈመስ አለብኝ አላማሽን አሳክተሽ ማለት ነው ዛፍ ስር ነው አላማው ያለ አላማ እኮ ትምህርት ቤት ደብተርሽን ይዘሽ እቤትሽ ጓዳ ተደብቀሽ ታነሽ ተረጅኝ እባክሽ ተረጅኝ አንድ እድል ስጭኝና እንዴት እንደሆነ ላሳይሽ ያኔ እንኳን አንቺ ቀርሻል ምንድነው የምትይኝ እድል የምትይኝ እንዴት ብነግርሽ ነው ግን የምትረጅኝ እኔ እንዲህ ስላደረግሽኝ እኮ ሳይሆን እኔ ለስራ ላሳይሽ እኔ ስቀየር ስታይ ደግሞ ያኔ አንቺን ትሰሪያለሽ እና አባታችንን ሁሉች እህቶችን ምናምን ሁሉ ቀጥይ ቤተሰቦችን በሙሉ ላሳድጋችሁ አንቺ አዎ በዚህ ሁኔታሽ እዚያ ተማንም እንደው ደሞ አይቸው ማለቅ የማንጎረም ታሱ ጋር እዚያች እየተዳራሽ ደግሞ ምን አይነት ሰው ናት እናንተ ያጋጠመች ደግሞ ደረቅ ማትነቃ እንቁርና ተብትዋታል ምንም አትሆንም አሁን እቺን ዓለምን ነጋካት ነው አለማውራት ነው አንተ እዚህ ጋር ያለው አማርኛ ሌላ ምንም እንትን የለም ኮይ ቆየኝማ ጠፍቻት መጣሁ ይዘሽ ጠፍቻት መጣሁ እኔ ራሴን መቀየር ፈልጋለሁኝ ብላት እንዳልሽኝ አልተረዳችኝም እኮ አይ እንትን ነው አሁን ጠፍተሽ መምጣት እኮ የለብሽም ወሃት አልረዳሽ ስትል ምን ላድርግ ላስረዳት በመከል እኮ አልተረዳችኝም ለይቼም አትረዳም እኮ ደረቅ ራስ ሰትዩ ሲጀምር እና ማትነቃነት ነው ያለችሽ እንግዲህ ምንም ማድረግ አይቻልም ሌሎችን ማንቃት የምትችይ ሆነ ሌሎችን ማንቃት ነው እንጂ አሁን እኮ እሷ እኮ እንደውም ወደ እሷ ልታደነቁርሽ እኮ ነው እበት ፈሽ እኮ ነው ያለችሽ እኮ እኔም እኮ ያልኩት የማደንቆር እንትን ነው መንገድ ሌሎችንም እኮ ሳይመከረቻቸው ይችላሉ ዙሮ እኔ ምንም ማግዝሽ ነገር የለም አሁን ሰት ቤት 10 አመትም አትነቃ ተኝታለች እኮ እሺ ምን ላድርግ ምትረዳይ ካለ ምንም ማግዝሽ ነገር የለም ሌሎች የሚነቁ ተሆነ ሌሎችን አንቂ እንጂ ታዲያ ሰትዮ ጋር ድጋሚ ብታገኘኝ አናቴን ገምዛ እኔም ደህና ነቀው ስል እንደገና መደንቆር ነው እኔ ምንም ላግዝሽ አልችልም አሁን ሰብስቤ ቤተሰቦችን በሙሉ እነግራቸዋለሁ ወይ እሷ በሌለችበት ጥሩ ሀሳብ ከዛ እነሱን ማነቃቸዋለሁ የቤተሰቡ ግማሹ ሰው ተነቃ እሷ ግዳለው ወደን ትነቃለች ግን እሷ እያለች ግን አይቻልም የሚሆን አይመስለኝም ደንቆራለች እሷ ሲጀመር ሲፈጥራት ደንቆሮና በድብቅ ማንቃት ይቻላል እኔም እንደዛ ነው ያሰብኩት ጥሩ ሀሳብ እኔ እንጂ ሰትጆት አሁን ከኔ ጋር አሁን ድጋሚ ታገኘችኝ እንደነገሩሽ ነገር አንፈጣሽ ያለ መንቃቷ ምክንያት ጎረምሳሽ ጋር ሄድ እኔ ዙሮ እንደዚያ ነው እንጂ አሁን ከኔ ጋር ግን ባንታይ ይሸገር ገባሽ እሺ እኔ ጋር አንተ ጭራሽ መጥሽ ቆምሽ አንተም በማግኘት